ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በሱዳን ጦርነት ኢትዮጵያውያንን ጨምሮ የተለያዩ አገራት ቅጥረኛ ተዋጊዎች እንዳሉ ተነገረ። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያን ጨምሮ ከተለያዩ አገራት የመጡ ቅጥረኛ ተዋጊዎች እንደሚሳተፉ የሱዳን ባለስልጣናት ተናገሩ። በጦርነቱ ተሳታፊ የሆነው ፈጥኖ ደራሽ ኃይል ውጭ አገራት ቅጥረኛ ተዋጊዎችን እንደሚያሰልፉና የተያዙም እንዳሉ ባለስልጣናት አሳውቀዋል። የሱዳን ጠቅላይ አቃቤ ሕግም የሱዳን ጦር ኃይልን በመቀናቀን ከሚዋጋው የፈጥኖ ደራሽ ኃይል ጋር ተሰልፈው ሲዋጉ ነበር ባላቸው ከ120 በላይ የውጭ አገር ቅጥረኛ ወታደሮች ላይ ክስ መስርቷል። በሱዳን ጦር ኃይል የሚመራው የሱዳን መንግስት ጠቅላይ አቃቤ ሕግ ኢንቲሳር አህመድ አብደል ሙታል የወንጀል ክስ የቀረበባቸው የውጭ አገራት ተዋጊዎች የተለያየ ዜግነት ያላቸው መሆናቸውን ገልጿል። አቃቤ ሕጉ እንዳሉት ቅጥረኛ ተዋጊዎቹ 3 ዓመት ሊሞላው በተቃረበው የሱዳን የእርስ በርስ ጦርነት ውስጥ በጄኔራል ሐምዳን ዳጋሎ ከሚመራው የፈጥኖ ደራሽ ኃይል ጎን በመሰለፍ በመዋጋታቸው ነው ክሱ የቀረበባቸው። የሱዳን ባለስልጣናት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር በሚያካሄደው ጦርነት ውስጥ አባላቱን ለማጠናከር የሚዋጉለትን ቅጥረኛ ወታደሮች ከተለያዩ አገራት እየመለመለ ያሰልፋል ሲሉ ይከሳሉ። ፈጥኖ ደራሽ ኃይሉ ከጎረቤት ሀገራት ከኢትዮጵያ፣ ከደቡብ ሱዳን፣ ከቻድ እና ከደቡብ አሜሪካ ደግሞ ከኮሎምቢያ ቅጥረኛ ወታደሮችን እንደሚመለምል ባለስልጣናት አመልክተዋል። የሱዳን መንግስት ጠቅላይ አቃቤ ሕጓ ጨምረው የተወሰኑ የውጭ ቅጥረኛ ወታደሮች ክስ ተመስርቶባቸው ጥፋተኛ ሆነው ሞት የተፈረደባቸው እንዳሉ ገልጸዋል። በሱዳን ጦር ኃይሎች አዛዥ በጄኔራል አልቡርሃንና በፈጥኖ ደራሽ ኃይሉ መሪ በጄኔራል ሐምዳን ዳጋሎ መካከል በተፈጠረ የስልጣን ፉክክር በተቀሰቀሰው የሱዳን የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች ሕይወት ሲጠፋ ሚሊዮኖች ደግሞ ተፈናቅለዋል። ወደ ሌላ ጉዳያችን እናልፋለን። የትራምፕ አስተዳደር ለኢትዮጵያን የተሰጠው የህግ ከለላ እንዲነሳ በማድረጉ ክስ ቀረበበት። የስደተኞች መብት ተሟጋቾች የትራምፕ አስተዳደር ለኢትዮጵያውያን ስደተኞች የተሰጠው የህግ ከለላ እንዲነሳ ማድረጉ ትክክል አይደለም የሚል ክስ መመስረታቸውን ሮይተርስ ዘገበ። በአሜሪካ በጊዜ የህግ ከለላ ስር የሚኖሩ በሺዎች የሚቆጠሩ ኢትዮጵያን ስደተኞች በትራምፕ ውሳኔ መሰረት ከዩናይትድ ስቴትስ ሊባረሩ ይችላሉ። 3 ኢትዮጵያውያንና አፍሪካን ኮሚኒቲስ ቱጌዘር የተሰኘው ለትርፍ ያልተቋቋመ ድርጅት በቦስተን ፌዴራል ፍርድ ቤት በከፈቱት ክስ የሀገር ውስጥ ደህንነት መስሪያ ቤት ህጋዊ ባልሆነ መንገድ 5000 ግለሰቦችን አደጋ ላይ ጥሏል ብለዋል። በእንግሊዝኛው ቲፒኤስ እየተባለ የሚጠራው ጊዜያዊ የህግ ከለላ በሀገራቸው ተፈጥሯዊ አደጋ፣ የትጥቅ ግጭት እንዲሁም ሌሎች አደጋዎች ለተጋረጡባቸው ሰዎች ከለላ ይሰጣል። ቲፒኤስ የተሰጣቸው ሰዎች በአሜሪካ የመኖርና የመስራት እንዲሁም ከመባረር የመጠበቅ ከለላ አላቸው። ክሱ እንደሚለው ኢትዮጵያ አሁንም ሰብአዊ ቀውስ ውስጥ እያለች የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖም ህጋዊ ባልሆነ መንገድ የኢትዮጵያን የህግ ከለላ በ60 ቀናት እንዲቋረጥ አድርገዋል። ይህም ህገ መንግስቱን ያልተከተለና ነጭ ያልሆኑ ሰዎች ላይ ያነጣጠረ ነው ይላል። ከሶሪያ፣ ከቬንዙዌላ፣ ከሃይቲ፣ ከኒካራጓ፣ ከደቡብ ሱዳን ለመጡ ዜጎች የተሰጠው የህግ ከለላ መነሳቱን ተከትሎ በርካታ ክሶች ተመስርተዋል። በቅርቡ የትራምፕ አስተዳደር ለሶማሊያውያን ሰጥቶ የነበረው የህግ ከለላ እንዲነሳ መወሰኑ አይዘነጋም። በአውሮፓውያን 2022 በአሜሪካ ለሚኖሩ ኢትዮጵያውያን የህግ ከለላ የሰጠው የፕሬዝዳንት ጆ ባይደን አስተዳደር እንደነበርም ይታወሳል። ወደ ሌላ ጉዳያችን ስናልፍ በኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን አባል የሆኑት ሳላር ቭላት ማዳር በኢራንና በባላንጣዎቿ መካከል ጦርነት በየትኛውም ሰዓት ሊፈነዳ ይችላል ሲሉ አስጠነቀቁ። የምክር ቤትና የደህንነት ኮሚሽን አባሉ እንዳሉት የኢራን እስላማዊ ሪፐብሊክ ጦርነት እንደሚመጣ ለዓመታት ስትጠብቅ ነበር በማለት ባለፈው ዓመት ሰኔ ከእስራኤል ጋር ለ12 ቀናት የተካሄደውን ጦርነት አስታውሰዋል። ከዚያም በኋላ ኢራን በዚህ ጦርነት ውስጥ ናት በማለት የጦርነቱ እሳት ያልጠፋ ሲሆን የሚዲያ የፖለቲካና የመግለጫው ጦርነት ቀጥሏል ብለዋል። ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግዙፍ የአሜሪካ የጦር አውሮፕላን ተሸካሚ መርከብ ኢራን ወደምትገኝበት ቀጠና ማሰማራታቸውን ተናግረዋል። ባለስልጣኑ ጨምረውም በቅርቡ በመላው አገሪቱ በተካሄደው ተቃውሞ የታሰሩትን የተጎዱት ሰዎች ቁጥር ቀደም ሲል ከነበረው ተቃውሞ ጋር ሲነጻጸር ከ3 በመቶ ያነሰ ነው ሲሉ ጉዳቱን ዝቅ አድርገውታል። ይህ ንግግራቸው የተሰማው በተቃውሞ ወቅት የተገደሉ ሰዎች ከዚህ በፊት ታይቶ በማይታወቅ ሁኔታ ከፍተኛ ነው የሚሉ ዘገባዎች መውጣታቸውን ተከትሎ ነው። የፓርላማው የብሔራዊ ደህንነት ኮሚቴ አባሉ ጨምረውም ተቃዋሚዎቹ ከእስራኤል የደህንነት ተቋማት ድጋፍ የሚደረግላቸው ናቸው ማለት ከሰዋል። ተቃዋሚዎቹ ለጥቂት ቀናት አስቸጋሪ ሁኔታን ከመፍጠር በዘለለ ያደረጉት ነገር የለም፣ የተቀደሰውን እስላማዊ ሪፐብሊክ ጫፍ አልነኩም በማለት ተቃውሞውን አጣጥረውታል።
በምጣኔ ሀብት ቀውስና በአገሪቱ ገንዘብ የመግዛት አቅም መዳከም ምክንያት ከ3 ሳምንት በላይ በበርካታ ኢራን ከተሞች በተካሄደው ህዝባዊ አመፅ የተረጋገጠ መረጃ ማግኘት ባይቻልም በሺዎች የሚቆጠሩ ሰዎችን መግደላቸውን የሰብአዊ መብት ድርጅቶች ይገልጻሉ። ቻይና የሀገሪቱ ከፍተኛ ጄኔራል ላይ ምርመራ ከፈተች። ቻይና የሀገሪቱ ከፍተኛ ወታደራዊ ማዕረግ ባለቤት የሆኑት ጄኔራል የዲሲፕሊንና የህግ ጥሰት ፈጽመዋል በሚል ምርመራ እንደከፈተችባቸው አስታውቃለች። ነገር ግን የቻይና መከላከያ ሚኒስቴር በተከሰሱት ጄኔራል ዣንግ ዡጂያ ጉዳይ ዝርዝር መረጃ ከመስጠት ተቆጥቧል። ግለሰቡ የፕሬዝዳንት ሺ ጂንፒንግ የቅርብ ሰው ሲሆኑ ሌላኛው ከፍተኛ ወታደራዊ መኮንን ጄኔራል ሊዩ ዤንሊም ምርመራ እንደተከፈተባቸው ሚኒስትሩ አስታውቋል። ምንም እንኳ ሚኒስትሩ ዝርዝር መረጃ ባይሰጥም ብዙውን ጊዜ ባለስልጣናት የዲሲፕሊን ጥሰት ፈጽመዋል ተብለው የሚከሰሱት በሙስና ሲጠረጠሩ ነው። ቻይና ካለፈው ጥቅምት ጀምሮ 9 ከፍተኛ ወታደራዊ መኮንኖችን ከስልጣን ያነሳች ሲሆን ይህ ለዓመታት ታይቶ የማይታወቅ ነው። የ75 ዓመቱ ዣንግ የማዕከላዊ ወታደራዊ ኮሚሽን ምክትል ሊቀመንበር ሲሆኑ አለቃቸው የአገሪቱ ፕሬዝዳንት ጂንፒንግ ናቸው። አልፎም 24 ግለሰቦች የሚመሩት የአገሪቱ ውሳኔ ሰጪ አካል የሆነው ፖሊት ቢሮ አባልም ናቸው። የጀኔራሉ አባት ከቻይና ኮሚኒስት ፓርቲ መስራቾች መካከል ሲሆኑ ስማቸውም በጉልህ ይነሳል። ታዋቂ አየር መንገዶች ወደ መካከለኛው ምስራቅ አገራት የሚያደርጓቸውን በረራዎች ሰረዙ። በአሜሪካና በኢራን መካከል ውጥረት በነገሰበት በአሁኑ ወቅት ታዋቂ የአየር መንገዶች ቅዳሜ ዕለት ወደ መካከለኛው ምስራቅ አገራት የሚያደርጓቸውን በረራዎች ሰርዘዋል። የፈረንሳዩ ኤር ፍራንስ፣ የጀርመኑ ሉፍታንዛ፣ የካናዳው ኤር ካናዳ እና የኔዘርላንድሱ ኬኤልኤም እስከ እሁድ ድረስ ወደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ እንደማይበሩ አሳውቀዋል። በረራዎቹ የተሰረዙት አንዳንድ የመገናኛ ብዙሃን በአሜሪካና በኢራን መካከል ያለው ውጥረት ወደ ወታደራዊ ግጭት ሊያመራ ይችላል በሚሉበት ወቅት ነው። የእስራኤሉ ቻናል አይ24 የተባለው የቴሌቪዥን ጣቢያ በኤርፖርቶች ድረገጽ ላይ የሰፈረን የበረራ መረጃን መሰረት አድርጎ እንደዘገበው የኔዘርላንድሱ ሮያል ደች አየር መንገድና የስዊዘርላንዱ ስዊዝ ኤር በተመሳሳይ በረራዎችን ሰርዘዋል። የእስራኤል መከላከያ ሚኒስቴር አርብ ማታ በኤክስ ገጹ ላይ ባሰፈረው መልእክት በረራዎችን በተመለከተ ከሀገሪቱ የደህንነት እዝ የተለወጠ ነገርና የተላለፈ ትዕዛዝ የለም ብሏል። የኢራን ሲቪል አቪዬሽን ድርጅት ቃል አቀባይ የኢራን የአየር ክልል አልተዘጋም፣ የበረራ መስመሩም ከበረራ ነፃ እንዲሆን አልተደረገም በማለት በኢንተርኔት ላይ የሚዘዋወረውን መረጃ ውድቅ አድርገውታል። የጀርመኑ አየር መንገድ ሉፍታንዛ እስከ መጋቢት መጀመሪያ ድረስ እንዲሁም የሉፍታንዛ አካል የሆነው የኦስትሪያ አየር መንገድ እስከ የካቲት አጋማሽ ድረስ ወደ ኢራን በረራዎች እንደማይኖራቸው ከቀናት በፊት አሳውቀዋል።